ነኝ የሞትኩት። አንተ አይደለህም የሞትከው፣ እኔ ነኝ። እኔ ወንድም ነው የሞትኩት። በአርቲስት ማዲንጎ አፈወርቅ የቀብር ስነ ስርዓት ላይ እንግዲህ ጎሳዬ ተስፋዬ አንተ አይደለም የሞትከው እኔ ነኝ የሞትኩት ወንድሜ ሲል የምትሰሙት ማመን ስለከበደው ነው በዚህ አይነት መንገድ ሀዘኑን ሲገልጽ የሰማ ነውና ይህን ቪዲዮ ያለ ምክንያት ይዤው አልመጣሁም። እንደምታውቁት ማዲንጎ አፈወርቅ ራሱ መኪና እያሽከረከረ ወደ ሆስፒታል ከገባ በኋላ መኪናው በሩ ላይ እንደቆመች ህልፈተ ህይወቱን ነው የሰማነውና በዛሬው ዕለትም ከፊቱ ፈገግታ የማይጠፋው ታዋቂው የቴሌቪዥን ፕሮግራም አዘጋጅ የማስታወቂያ ባለሙያ እንዲሁም የተለያዩ ፊልሞችን የሰራው ነፃነት ወርቅነህ መሞቱን እየሰማን እንገኛለንና እውነትን ለመናገር ህልፈተ ህይወቱን ስሰማ እኔ በጣም ነው ማመን የከበደኝና አንድ ነገር ጥያቄ ስለፈጠረብኝ ነው። ብዙዎች እንግዲህ ዛሬ ላይ ነፃነት ወርቅነህ በድንገት ሞተ የሚል አይነት መረጃ ብቻ ነው እያሰራጩ ያሉትና ስለ አሟሟቱ የሚናገሩ ሰዎች ብዙም አልሰማውም። እኔ ግን የእሱ አሟሟት ጉዳይ ከዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው በመግቢያዬ ላይ ይህንን ቪዲዮ አስቀድም የጀመርኩትና ድምፃዊ ማዲንጎ አፈወርቅ ብዙም ሳይታመም ነበረ ትንሽ ህመም ነገር ተሰማኝ ብሎ ራሱ መኪና እያሽከረከረ ከሄደ በኋላ ሆስፒታል ገብቶ ግን መዳን አልቻለም። የዛኑ ቀን ሞቱ የተሰማውና ልክ እንደ ማዲንጎ ሁሉ ተመሳሳይ አደጋ ታዋቂው ሙዚቀኛ ታምራት ደስታ እንደዚሁ እንደ ማዲንጎ በተመሳሳይ አይነት መንገድ ራሱ መኪና እየነዳ ሆስፒታል ከገባ በኋላ የሱም ህልፈተ ህይወቱ ነው የተሰማው በዛው በገባበት ቀን ማለት ነው። ልክ እንደነሱ ሁሉ ሌላኛው የትግርኛ ታዋቂ ድምፃዊ ሆነው ዳዊት ነጋም እንደዚሁ ድንገት አመመኝ አለ። ሆስፒታል ከገባ በኋላ መውጣት አልቻለም። ታዲያ ስለ ነፃነት ወርቅነህም ድንገተኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁት ነገር ምንድነው? ጠዋት ለስራ ሁሉ ተዘጋጅቶ ወጥቶ እንደነበር ድንገት ግን የህመም ስሜት ተሰማውና እዚህ ጋር ሜንሽን ማድረግ ስላልፈለኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ሜንሽን ማድረግ አልፈለኩም። ነገር ግን የገባበትን ሆስፒታል ጭምር ሰምቻለሁ። ጠዋት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና እዚህ ጋር በጽሁፍ የማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ግን ምናልባት ሰዎች ዝም ብለው ነው የጻፉት ብዬ እንዳላስብ ሰይፉ ፋንታሁን የተናገረውን ነገር ላሰማችሁ። እኔ ነገሮችን በመረጃ እና በማስረጃ እንደማቀርብ ታውቃላችሁ። እስኪ ይህንን ነገር እንስማ። ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና እንግዲህ ሰማችሁ አይደለ? ትላንትና ሁሉ በኢቢኤስ የሚተላለፈውን የቤተሰብ ጨዋታ ፕሮግራም ቀረጻ ሁሉ አካሂዶ ነበር ማለት ነው። እሱ ብቻ አይደለም፣ በጽሁፍ ላይ ያሳየዋችሁን ነገር ደግሞ እዚህ ጋር በሰይፉ ላይ ሲመሰከር ሰምታችኋል። ልብሱን ለባብሶ እንደወጣና ይሄ ታዲያ ዝም ብሎ ድንገተኛ ሞት ነው ብላችሁ ታስባላችሁ? ለዚህም ነው ሌሎች አርቲስቶችንም አሟሟት ይዤላችሁ የመጣሁት። ተመሳሳይ አይነት አሟሟት ነው የሞቱት። ሆስፒታል ገብተው እንኳን ከ2 ከ3 ቀን በኋላ ሞቱ አይደለም እየሰማን ያለው። ድንገት አሟቸው ገቡ። ከዛ በኋላ በገቡበት በሰዓታት ውስጥ እንደሞቱ ነው የሰማነው እና እንዲህ ያለው አይነት ተመሳሳይ አሟሟት ለእኔ ዝም ብሎ አይነት አሟሟት መስሎ አይታየኝም። ይሄ እንደ ግሌ ነው። ከዛ ባሻገር ምናልባት አንዳንድ ሰዎች ከዚህ ቀደምም ታሞ ስለነበረ ምናምን ልትሉ ትችላላችሁ። አዎ ከዚህ ቀደም ታሞ ነበር። ህንድም ሀገር ድረስ ሄዶ ታክሞ ድኖ መጥቶ ወደ ስራው ሁሉ ገብቶ እንደነበረ ሁላችንም አይተናል። ቅርብ ጊዜም አሁን ከ2 ሳምንት ከ3 ሳምንት በፊት ራሱ ትልቅ የአምባሳደርነት አግሪመንት ሲፈራረም ነበር ለማስታወቂያ ስራ ማለት ነው። ከዛ ባሻገር ሌላውን ተዉትና ትላንትና ቀረጻ ላይ ነበረ ማለት ቀረጻ እንድትሰሩ የሚያስደርጋችሁ አይነት ፐርፎርማንስ ላይ ከነበራችሁ አልታመማችሁም፣ ወይም ደግሞ ከባድ ህመም ላይ አልነበራችሁም፣ እንቅስቃሴ ላይ ነበራችሁ። ከዛም ቀደም ባሉ ቀናቶች
በተለያዩ እንቅስቃሴዎች ላይ እንደነበረ ነው። ስለዚህ እንዲህ ያለውን ነገር በእናንተ ሳይን ኖርማል ነው ብላችሁ ታስባላችሁ? በጣም ታዋቂ የምንላቸው አርቲስቶች ድንገት ታመው ገቡ። ከዛ በኋላ ከታመሙ በኋላ ከዛ ሆስፒታል የማይወጡበት ምክንያት ምንድን ነው? እኔ በጣም ጥያቄ ስለፈጠረብኝ ነው። ከዛ ባሻገር አንድ በጣም ያስደነገጠኝም ነገር በፌስቡክ ፔጅ ላይ ሲሰራጭ ተመለከትኩና ብዙ ሰዎች ይህንን ግለሰብ ፔጁ ላይ ገብተህ ይኸው አሉኝና የጻፈውን ነገር ተመለከትኩት። ተመልከቱ እዚህ ጋር ከ4 ቀን በፊት የተፖሰተ ነው። ሰሞኑን አንድ በጣም ታዋቂ አርቲስት ይሞታል የሚል አይነት እሳቤ ያለው ጽሁፍ ነው እንግዲህ እዚህ ጋር የምትመለከቱትና አንዳንድ ነገሮችን እንደው በግልጽ በመረጃ አይን በአይን የሚታዩ ነገሮች ስላልሆኑ እነከሌ እንዲያደረጉ ወይም እንዲያስደረጉ ነው ብለው ለፈር ብሎ ለመናገር ይሄ ሚዲያ ስለሆነና ብዙ አይነት ነገሮች ሊያስመጣብኝ ስለሚችል በግልጽ ለመናገር ቢከብደኝም ነገሮችን ግን በተለያየ አንግል ሳያቸው የነዚህ አርቲስቶች አሟሟት ጉዳይ እንዲሁ እኔ በግሌ ሊዋጥልኝ አልቻለም። በድንገተኛ ህመም ብቻ እየሞቱ ነው ብዬ ለማሰብ ትንሽ ግራ የሚያጋባ አይነት አሟሟት ነው እየሞቱ ያሉትና እናንተ እስከዚህ አንጻር ምን የምትሉት ነገር አለ? ለማንኛውም እንግዲህ እስኪ ከሰሞኑን ደግሞ ወይ ፖሊስም የሚያወጣው መረጃ ካለ ከሕክምና ስህተት ጋር ከሆነ እንሰማለን። ነገር ግን ከዚህ ቀደም የሞቱት አርቲስቶችን መነሻ አድርገን ግን ካሰብን የአብዛኞቹ ተደባብሶ እንደቀረ ነው የሰማ ነው። በቃ ሞቱ አይነት እንጂ በዚህ ምክንያት ሞቱ የሚል ነገር እኔ በግሌ የሰማሁት ነገር የለም። እናንተ ሰምታችሁ ከሆነ ትነግሩኛላችሁ። ለማንኛውም ለነፃነት ወርቅነህ አድናቂዎች፣ ቤተሰቦች፣ ወዳጅ ዘመዶች መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑረው እያልኩ ከሱ ጉዳይ ጋር በተያያዘ ባለኝ መረጃ የቀብር ስነስርዓቱ እሁድ እንደሚፈጸም ነው የሰማሁት። ከዛ ባሻገር እስከ ጥቂት ሰዓታት ድረስ ባለቤቱ እንኳን እንዳልሰማች በአንድ ላይቭ ላይ ስሰማ ነበረ። የእሷ የቅርብ ጓደኞች ስቲል በአይን እየተከታተሏት እንደነበረ አንድ ላይቭ ላይ ሰምቻለሁ። እስኪ እሱን መረጃ ላሰማችሁና የመጨረሻ ሀሳቤን አንስቼ ቪዲዮውን እቋጨዋለሁ። እስኪ ይህችን ነገር እንስማት። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ ስተምትሰማ ቢያንስ ስተሚነጋኛ ከዚህ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ ስተምትሰማ ማለት ነው። በሰው ሀገር ታውቂዋለሽ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር አሳስ ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞት ነው ፖስቶታል። እንዴት አላየችውም ታዲያ? እስካሁን ድረስ አላየችውም። እያየናት ነው ስልኳ ምናምን እንትን እንዳትል። በጣም ነው የሚያሳዝነው። ባስኬትዬ ሬሳው መቼ ነው ሀገሩ የሚላከው? ነው እዛው አይደል ያረፈው? እዛው አዲስ አበባ እኮ ነው እሱ ያለው። አዲስ አበባ ነው እንዴ ሞተው? እና እንዴት ሚስቱ አታውቅም አዲስ አበባ ሞተው? እሷ ያለችው አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ሰው ትናንት አይቶ ዛሬ ይሞታል እንዴ? እና እንዴት ነው እርዳታ ምናምን አለው? እንደዚህ ምንድን ነው የሚደረገው? አሁን ገና ተሰባስበን እየተነጋገርን ነው። ትሄዳለች አትሄድም የሚለውን ነገር ማለት ነው። ልጆቹ ትልቆች ናቸውና ትምህርት ቤት ናቸው፣ ዩኒቨርሲቲ ምናምን። እንዴት መሆን እንዳለበት ገና እየተነጋገርን ነው። ድንገት ነው የሞተው። ሆስፒታል አልገባም። ለምንድን ነው አርቲስትና ዘፋኝ ሆዴን ታመምኩ ብለው ሆስፒታል ከገቡ አይወጡም? ሙተው ነው የሚመለሱት። ኢትዮጵያ ሀገር ላይ
እንደሚታወቀው አርቲስት ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነው። ባለቤቱና ልጆቹ ደግሞ የሚኖሩት አሜሪካ ሀገር ነው። እዚህ ጋር እንደምሰሙት እንግዲህ ባለቤቱም ልጆቹም የእሱን ሞት አልሰሙም። ከነሱ በፊት የሰማነው እንግዲህ እኔና እናንተንን ዘመኑ የቴክኖሎጂ እንደመሆኑና ሶሻል ሚዲያ በጣም ከብዙ ነገሮች የፈጠነ ከመሆኑ የተነሳ የቅርብ ሰው እያለ ቀድሞ የሚሰማው አካል ግን ሌላኛው አካል የሆነበት ዘመን ላይ ነውና ከዚህ አንጻር እሱ ለሞት የሚዳርግ ነገር ላይ እንዳልነበረ እዚህ ጋር በምንሰማው መረጃ መስማት እንችላለን። በጣም በጠና ታሞ ሆስፒታልም የገባ ሰው እንዳልነበረ መግቢያም ላይ እነ ሰይፉንም እንዳሰማችሁ እሱም ዛሬ ጠዋት ሁሉ ወደ ስራ ሊሄድ የነበረ ሰው ነውና ከዚህ አንጻር ነው እንግዲህ የሞቱ ሂደት እንደዚሁ ኖርማል አሟሟት ነው ብዬ ለመቀበል ራሱ እየከበደኝ ያለውና እኔው ሁሉንም ያውቅ እንግዲህ ፈጣሪ ነው። ፈጣሪ እውነቱን ያውጣ እያልኩ ለጊዜው ያስኩትን መረጃ በዚህ ይጓጫለሁ። መልካም ጊዜ